ሰላም እንዴት ናችሁ? ውድ ቤተሰቦች እኔ ደህና ነኝ ይመስገን። ዛሬ ደግሞ እንጀራ እየጋገርኩ ይዤላችሁ መጥቻለሁ። እንግዲህ አቀራረጼ እንትን አላለም መሰለኝ ብቻ ሙሉ አልሆነም ብቻ ይታያል። እንጀራ አብረን እንጋግር ማለት ነው። ተከታተሉኝ አብራችሁ። ያው የቀን ውሎዬ እቀርጽ ነበር ግን እንዳጋጣሚ ስለሆነ ለመስራት ያሰብኩት በዛ ምክንያት ውሎዬን እንትን አላልኩም ማለት ነው። እንጀራ ስጋግርና ሽሮ ስሰራ ነው የቀረጽኩላችሁ ማለት ነው። ቤተሰብ አበረታቱኝ። እዚህ ጋር ሽሮዬን እየሰራው ነው፣ ተክተክ እያለች ነው እና እወዳችኋለሁ። ሰብስክራይብ ላይክ እያደረጋችሁ አበረታቱኝ። ቻናሌን አዲስ ነው እና ቤተሰብ ሆኑ ማለት ነው። እኔም እመልሳለሁ ኮሜንት ላይ ብታስቀምጡልኝ እና እወዳችኋለሁ። ተከታተሉኝ። ትኩስ ሽሮ ትኩስ እንጀራ ማን ያማረው እስኪ እኔ በሉ ኮሜንት ላይ ማለት ነው። እኔም ድሮ አረብ ሀገር እያለሁ እንደዚህ እንጀራ ሲጋግሩ ወጥ ሲሰሩ እንደዚህ ፖስት ሲያደርጉ በጣም ነበረ እኔ የምቀናባቸው እና እናንተም ውድ የማዳም ቅመሞች እዛው ናችሁ የምትከታተሉ ካላችሁ ይህን ፊሊንግ እያሳለፋችሁ ነው ብዬ ተስፋ አደርጋለሁ። ግን ኖርማል ነው፣ እዚህ ስትመጡ እንትን ነው ማለት ነው። ምንም እዛ ስለሆንን እንደፈለግን ስለማናገኝ ነው እንጂ እዚህ በየቀኑ በየእንትኑ ስታረጉት ስትጋግሩት ስትሰሩት ወጡንም ይሰለቻችኋል ማለት ነው። ብቻ እኛ ሰዎች ስንባል ነገሮችን ወዲያው ነው የምንሰለቸውና ኖርማል ነው እላችኋለሁ። አሰፋፊ እንዴት አያችሁት? ሙያዬ እንዴት ነው? ሙያ አለኝ በነገራችን ላይ ከአረብ ሀገር በገባው በማግስቱ ነው እንጀራ የጋገርኩት እህቴ ቤት ማለት ነው። እና እህቴ ገርሟት እንዴት አልረሳሽውም 7 ዓመት ሙሉ ስትለኝ ነበረ እና እኔ አልረሳሁትም። ያው ፍላጎቱ ስላለኝ አልረሳም ማለት ነው። እዚህ ጋር ሽሮአችን ላይ ጨው እንጨምራለን። ችግር አለብኝ እኔ ደግሞ ወጥ ላይ ወይም ምንም ላይ ስሰራ ጨው አበዛለሁ። ፍርፍርም ስሰራ ብቻ ኤኒቲንግ ምግብ ስሰራ ጨው አበዛለሁ። ይሄ የኔ ምንድነው ልበላችሁ መታወቂያዬ ነው ማለት ነው። በጎን ደግሞ እንጀራዬን ላጥላጥ እያደረኩ ነው። እዚህ ጋር ትንሽ ቅጠን አድርጌዋለሁ ሊጡ። እኔ ወፍራም እንጀራ አልወድም በተፈጥሮዬ፣ ቀጭን እንጀራ ነው የምወደው እና ላጥላጥ እና እንደዛ እላችኋለሁ። እንግዲህ የሆነ ምጣድ ነው ማለት ነው። የድሮ ባህል እናቶቻችን የሆነ ጉድለት ነገር እንትን ሲላችሁ እላችኋለሁ ቤተሰብ እፍ ይባላል አይደለ? እንዲሞላ ሊጡ ሌላ ላለመጨመር እና እኔም እሱን እያደረኩ ነው። ዩቲዩብ ለካ በጎን ነው እላችኋለሁ። ፋሚሊ ረስቼዋለሁ እና አሰፋፊ እንዴት አያችሁት? እስቲ አበረታቱኝ። ያለኝ አይደለም ኮሜንት ሰብስክራይብም አድርጎ እናላችኋለሁ። ቪዲዮ እንትን ኤዲኳችሁ በነገራችሁ ላይ ምንም አላደረኩም። ቮይስ ብቻ ነው ማድረግ ሌላ ኮሜንት ላይ ካረጋችሁኝ ማለት ነው የሚደረግ ነገር ስለሌለ ማለት ነው። እና ድምፁ ሙዚቃ እየሰማሁ ነበር እየጋገርኩ ነበረው። ያው እንዳይዘኝ ባለቤቴ ያው ለስራ ሽሮ የት እንደረሰ እንዴት እንደሚሆን ትንሽ ማጋግረው እንጀራ ሲበላ የሚጣፍጣል በነገራችን እንጀራ ሁሌ ስጋ ስትበሉ ይሻግታል። ወይኔ ሽሮ ስለኛው ቀን ይሻግታል። እኔ ከፋሲካ ጀምሮ ስጋ ነበር 9 ቀን ሳይሻንትና ቀን ድረስ ስጋ ነበር ስበላ እና ሰለቸኝ። ምን እያደረገችበት ነው አልኩ። ወይኔ ሽሮ ማለት እንዳይሻግት የሆነ ነገር የሚደረግ ነገር አለ። በርግጥ እያደረኩ ነው። ከጎን ደግሞ ሰላጣ አቀርባለሁ ያደረጉት ማለት ነው። እኔ ደግሞ ቪዲዮ ካረዘመ አስገባላችኋለሁ። ሲቀጥል አያስፈልግም በየ3 ቀኑ በየ4 ቀኑ ሰው ካለ መጋገር ዘፈን እያዳመጥኩ ነው የጋገርኩት። አላልኳችሁም? እየጨፈርኩ ያው ከሀገሩ ነው ትላላችሁ። ምንም ማድረግ አይቻልም። ደግሞ አርፍጄ ነው የተነሳሁት። አይኔ ራሱ እንደዚህ ብጥብጥ ብሏል። 6 ሰዓት ተኩል ነው የተነሳሁት ከእንቅልፌ ራሱ ማለት ነው። ያው ስራ የለኝም የነቃሁት ቢያንስ 4 ሰዓት ተኩል እንቅልፌ እንድሰራ ነው ስራ ፈት ከዛ 2 ሰዓቷን ስገለባበጥ አልጋዬ ላይ ስልኬን ሳይ ነገር ነው ማስተላችሁ። ቤት ውስጥ ነው የምውለው፣ ቤት ውስጥ ነው በቃ ብቻዬን ነኝ። በዛ ላይ ሌላ ሰው የለም አጠገቤ። ብቻ ይከብዳልም ጋይስ። መዳም ቤት ለምደን ኢትዮጵያ ላይ ተረጋግተን ለመኖር በጣም ከባዱ ፈተና የሚባለው እሱ ነው። በቃ በከፋችሁ ቁጥር መሄድን ትፈልጋላችሁ፣ በቃ መሸሽን ትፈልጋላችሁ። እዚህ ጋር ትንሽ በነገራችን ላይ ፀጉሬ እኔ ነኝ የሰራሁት። እስቲ ከ10 ስንት ይያዘኛላችሁ ማለት ነው። ራሴ ነኝ። እዚህ ደግሞ በዳሪ ዘይት ሳይሆን ሻማ ነው። በርግጥ ሻማም አለኝ አጠገቤ፣ ጭሱ በጣም ስለሚደብረኝ ነው ፀጉር ቤት እንደዚህ ዘይት ያደረኩበት ማለት ነው። እና ደግሞ ዳርዳሩ
አድርጋችሁ እንጀራ ለመጋገር ሞክሩ። አንዴ ከለመደ ይበላሸባችኋል ምጣዱ ማለት ነው። እኔስ እኔ ከገዛሁት 6 ወር አልፎታል ምጣዴ፣ ግን ቆንጆ ነው። ዳርዳሩ ግን ያስቸግረኛል አንዳንዴ ለምን ማለት ነው። እየሰማ ስሄድ እንደ እናት ለእኔስ እንደ እናቴ እና ቤተሰብ እዚህ ጋር ሰላም ብዬ ልሰናበታችሁ። እናንተ ግን ቪዲዮን ጨርሳችሁ እዩት ማለት ነው። እወዳችኋለሁ።